ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ታላቁና በጉጉት የሚጠበቀው ሀገራዊ ምክክር ጉባኤ ሊጀመር አንድ ቀን ሲቀረው ከኮሚሽኑ ከፍተኛ አመራሮች መካከል አንዷ በገዛ ፍቃዳቸው ኃላፊነታቸውን መልቀቃቸው ተሰምቷል። ዋዜማ ሬዲዮ ባጠናቀረው መረጃ መሰረት ኃላፊነታቸውን የለቀቁት አንጋፋ ኮሚሽነር ብሌን ገብረመድህን ናቸው። ዝርዝር መረጃውን መልቀቂያቸው ያስከተለውን ህጋዊ ጥያቄና የኮሚሽኑን ቀጣይ ጣፈንታ አሁን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዋዜማ ከምንጮቿ እንደሰማችሁ ከሆነ ኮሚሽነር ብሌን ገብረመድህን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት ነው። ብሌን በኮሚሽኑ በተሰጣቸው ከባድ ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉት የዶክትሬት ዲግሪ ትምህርታቸውን ለማጠናቀቅ ጊዜ እንደሚያስፈልጋቸው ጠቅሰዋል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀመርበትን ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ኮሚሽነር ብሌን ሳይገኙ መቅረታቸውን የዋዜማ ሬዲዮ ዘገባ ያመላክታል። ከ4 ዓመታት በላይ በታማኝነት ካገለገሉት 11 ኮሚሽነሮች አንዷ የነበሩት ብሌን ከሰሞኑ በተደረጉ ቅድመ ዝግጅቶች ላይም አልተሳተፉም። ለምን ይሆን? ዋዜማ የኮሚሽነሯን ምላሽ በግል ለማግኘት ተደጋጋሚ ጥረት ብታደርግም እንዳልተሳካ በዘገባው ላይ ተጠቅሷል። ይህ በእንዲህ እንዳለ ኮሚሽኑ ወደ ዋናው የምክክር ምዕራፍ ሳይሸጋገር አባላቱን ሲያጣ ይህ የመጀመሪያው አይደለም። ዋዜማ ሬዲዮ ከዚህ ቀደም እንደዘገበውም ከ1 ዓመት ገደማ በፊት ኮሚሽነር ዶክተር ተገኘ ወርቅ ጌጡ የተሰጠኝን የ3 ዓመት ጊዜ አጠናቅቄያለሁ፣ ማገልገሌ በቂ ነው በሚል በገዛ ፍቃዳቸው መልቀቃቸው ይታወሳል። በሌላ በኩል ደግሞ ሌላኛው የምክር ቤቱ አባል የነበሩት ኮሚሽነር ዘገየ አስፋው ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። ኮሚሽኑ የእነዚህን ኮሚሽነሮች መልቀቅም ሆነ ማለፍ በይፋ ያላሳወቀ ሲሆን የዋዜማ ምንጮች እንደጠቆሙት በእነሱ ምትክ ሌላ ኮሚሽነር እንዲሾምለት ለሕዝብ ተወካዮች ምክር ቤት ያቀረበው ምንም አይነት ጥያቄ የለም። በመሆኑም ኮሚሽኑ በቀጣዩ ወራት ትልቅ ስራውን በቀሪዎቹ 8 ኮሚሽነሮች ብቻ እንደሚመራ ይጠበቃል። ለመሆኑ የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265 ህዝባር 2014 በፍቃድ መልቀቅን በተመለከተ ምን ይላል? ዋዜማ በዘገባዋ እንደጠቀሰችው ከሆነ በአዋጁ መሰረት ማንኛውም ኮሚሽነር በገዛ ፍቃዱ መልቀቅ ሲፈልግ የ2 ወር የጽሁፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለህዝብ ተወካዮች ምክር ቤት አፈጉባኤ ማስገባት ይኖርበታል። ተኪ ኮሚሽነር የሚሾመውም ቀደም ሲል እጩ ሆነው ቀርበው ከነበሩት መካከል በህዝብ ተወካዮች ምክር ቤት አማካኝነት ነው። በተጨማሪም አዋጁ ኃላፊነቱን በገዛ ፍቃዱ የለቀቀ ኮሚሽነር ወዲያውኑ ወደ ሌላ የመንግስት ስራ መሸጋገር እንደማይችልና ለ2 ዓመታት ለሌላ መንግስታዊ ኃላፊነት ወይም ለፖለቲካ ፓርቲ ስራ አይታጭም ወይም አይሾምም ሲል ይደነግጋል። ምንም እንኳ ኮሚሽኑ በተደጋጋሚ ጊዜ የተራዘመለት ቢሆንም አሁን የያዘው የ8 ወራት ተጨማሪ የስራ ጊዜ ጥቅምት 14 ቀን 2019 ዓ.ም ይጠናቀቃል። ኮሚሽኑ ከነገ ሐምሌ 8 ቀን 2018 ዓ.ም ጀምሮ ሀገራዊ የምክክር ጉባኤ ለማካሄድ 4000 የሚደርሱ ተመካካሪዎች አዲስ አበባ መግባታቸውን ይፋ አድርጓል። በዋናው የምክክር ዋዜማ ላይ የኮሚሽነሮች ቁጥር ወደ 8 ዝቅ ማለቱ በሂደቱ ላይ ምን አይነት ተጽዕኖ ይኖረው ይሆን? ዋዜማ ሬዲዮም ጉዳዩን በቅርበት መከታተሉን ይቀጥላለሁ ብሏል። እናንተስ በዚህ ዙሪያ ምን ትላላችሁ? አስተያየታችሁን በኮሜንት ላይ አስፍሩልን። በሌላ በኩል የኢትዮጵያ ብሔራዊ ባንክ ታሪካዊ ሽግግር፣ የገበያ መር ስርዓት ወይስ ደግሞ ሌላ የዋጋ ግሽበት ስጋት? ዛሬ በሀገራችን የኢኮኖሚ ታሪክ ውስጥ ትልቅ ምዕራፍ ስለተሻገረበት አዲስ የፖሊሲ ለውጥ በጥልቀት እንወያያለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 7ኛ መደበኛ ስብሰባውን በአዲሱ ገዢ በዶክተር ኢዮብ ተካልኝ መሪነት አካሂዷል። ይህ ስብሰባ ግምገማ ሳይሆን የኢትዮጵያን የባንክ ኢንዱስትሪ ከነበረበት ዓመታት የቀጥተኛ ቁጥጥር ሰንሰለት ፈቶ ወደ ነጻ የገበያ መር ስርዓት ያሸጋገረበት ታሪካዊ ክስተት መሆኑን አንዳንዶቹ ሲናገሩ ይሰማል። የብድር ጣሪያ መነሳት፣ የፖሊሲ ወለድ ተመን መጨመርና የውጭ ምንዛሬ ማስረከቢያ መጠን ወደ 30 በመቶ ዝቅ ማለት ምን ትርጉም አላቸው? ይህ ውሳኔ በኪሳችን በዶላር እጥረትና በኑሮ ውድነቱ ላይ ምን አይነት ቀጥተኛ ተጽዕኖ ያሳድራል? ዛሬ እያንዳንዱን ነጥብ ከተለያዩ በምጣኔ ሀብት ውስጥ ካሉ ከጸሐፊዎች የሰበሰብናቸውን መረጃዎች እናጋራችኋለን። ፖሊሲዎቹን ከመመልከት በፊት ብሔራዊ ባንክ እነዚህን ውሳኔዎች እንዲወስን ያስገደደውን ወቅታዊ የኢኮኖሚ ሁኔታ ማየት ይቻላል። እዚህ ላይ 2 የሚጋጩ እውነታዎችን መመልከት እንደሚቻል ባለሙያዎችም ይናገራሉ። በአንድ በኩል አስደናቂ የኢኮኖሚ እድገት፣ በሌላ በኩል ደግሞ ከቁጥጥር ውጪ ለመሆን የሚታገል የዋጋ ግሽበት። የኢትዮጵያ እውነተኛ የሀገር ውስጥ ምርት ጂዲፒ በ2024
በ2025 የበጀት ዓመት 9.2 በመቶ ያደገ ሲሆን በ2025/26 ደግሞ 10.2 በመቶ ይደርሳል ተብሎም ይጠበቃል። ይህ እጅግ ከፍተኛና አበረታች እድገት ነው። በጠባብ የገንዘብ ፖሊሲ ምክንያት በታህሳስ 2025 የዋጋ ግሽበት ወደ 9.7 በመቶ ዝቅ ብሎ የነበረ ቢሆንም በመካከለኛው ምስራቅ በተነሳው ግጭትና በነዳጅ አቅርቦት መስተጓጎል ምክንያት በግንቦት 2026 መልሶ ወደ 13.4 በመቶ አድጓል። ይህ የሚያሳየው የባለሙያዎች ትንተና እንደሚገልጸው ከሆነ የኢትዮጵያ የዋጋ ግሽበት ችግር አሁን ላይ ከሀገር ውስጥ የፍላጎት መጨመር ይልቅ ከውጭ በሚመጡ የአቅርቦት ጫናዎች በተለይም ደግሞ በነዳጅና በትራንስፖርት ወጪ ንረት የመነጨ መሆኑ ነው። በሌላ በኩል ይህ ታሪካዊ ሽግግር በኢኮኖሚው ላይ ምን አይነት አዎንታዊ ድሎችንና ስጋቶችን ይዞ ይመጣል? በምጣኔ ሀብት ባለሙያ እይታ የሚከተሉት 3 አበይት ነጥቦች ሲነገሩ ተሰምቷል። ባንኮች ላይ ተጥሎ የነበረው የብድር ጣሪያ መነሳቱ ለግል ዘርፉ ትልቅ እፎይታ ነው። በተለይም የግል ባንኮች የብድርና የተቀማጭ ጥምረታ ከ90.3 በመቶ ወደ 72.7 በመቶ ዝቅ ማለቱ ባንኮች የተሻለ የሊኩዊዲቲ ደረጃ ላይ መሆናቸውን ያሳያል። ሆኖም ብሔራዊ ባንክ ይህ የብድር መስፋፋት የዋጋ ግሽበቱን ካባባሰው ተጨማሪ የመጠባበቂያ መስፈርት እጥላለሁ ማለቱ ባንኮች አሁንም ቢሆን ብድር ሲሰጡ ጥንቃቄ እንዲያደርጉ የሚያስገድድ የዱላና ካሮት ፖሊሲ ነው። ብሔራዊ ባንክ የፖሊሲ ወለድ ተመኑን በ1 በመቶ ማሳደጉ ጥብቅ የገንዘብ ፖሊሲውን ለመቀጠል ያለውን ቁርጠኝነት ያሳያል። ነገር ግን አሁን ያለው የዋጋ ግሽበት መነሻው የሀገር ውስጥ የፍላጎት መናር ሳይሆን የመካከለኛው ምስራቅ ፖለቲካ የፈጠረው የነዳጅ ዋጋ ውድነት በመሆኑ የወለድ ተመን መጨመር ብቻውን የዋጋ ግሽበቱን ለመቆጣጠር ላይሆን ይችላል። ይልቁንም የብድር ወለድ መጨመር ለአምራች ኢንዱስትሪዎች የስራ ማስኬጃ ወጪን በመጨመር ምርት ላይ ተጽዕኖ ሊያሳድር ይችላል የሚሉም የምጣኔ ሀብት ባለሙያዎች አልጠፉም። የውጭ ምንዛሬ ገበያን በተመለከተ ላኪዎች ከሚያገኙት የውጭ ምንዛሬ 70 በመቶውን እንዲይዙ መፈቀዱ የውጭ ንግድን ለማበረታታት ትልቅ እርምጃ ነው። ይህም ላኪዎች በጥቁር ገበያ ከመጠቀም ይልቅ በህጋዊ መንገድ እንዲገበያዩ ያደርጋቸዋልም ተብሏል። ይሁን እንጂ ብሔራዊ ባንክ የራሱን የውጭ ምንዛሬ ክምችት ለመገንባት የሚያስረክበው መጠን ከ50 በመቶ ወደ 30 በመቶ መቀነሱ ማዕከላዊ ባንኩ ለሀገር አቀፍ ስልታዊ ገዢዎች የሚሆን በቂ የውጭ ምንዛሬ አካውንቱ እንዳያጣ የራሱን ስጋት ይፈጥራል። በአጠቃላይ የኢትዮጵያ ብሔራዊ ባንክ የወሰዳቸው እርምጃዎች ሀገሪቱ ወደ ዘመናዊና ገበያ መር የፋይናንስ ስርዓት ለማድረግ ለጀመረችው ጉዞ እጅግ ወሳኝ እርምጃዎችም እንደሆኑ ተነግሯል። ለባንኮች በነጻነት የማበደር እድል ይፈጥራል። ለላኪዎች ደግሞ የተሻለ የውጭ ምንዛሬ የመያዝ መብት ይሰጣል። ለተጠቃሚው ማህበረሰብ በአጭር ጊዜ ውስጥ የወለድ ተመኖች መጨመርና የብድር መወደድን ሊያስከትል ቢችልም በረጅም ጊዜ ግን የተረጋጋ ማክሮ ኢኮኖሚ ለመገንባት እንደሚረዳም ሲነገር ይስተዋላል። ታዲያ እናንተ በዚህ ውሳኔ ላይ ምን ትላላችሁ? የብድር ገደቡ መነሳቱና የውጭ ምንዛሬ ማስረከቢያው መቀነሱ የኢትዮጵያን የውጭ ንግድና የንግድ እንቅስቃሴ ያነቃቀዋል ወይስ ደግሞ የወለድ መጨመሩ የራሱ ጫና ይኖረዋል? አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ላይ ያካፍሉን። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን በፍጥነት ያግኙ። ቤተሰባችን ስለሆኑ